ፊልሙ ሁለት በቤታቸው ውስጥ ተቀምጠው ማታ ላይ የተጫወቱ የነበሩ ልጆችን እያሳየን ይጀምራል። ነገር ግን ከጀርባቸው በመስታወቱ በኩል እየተንቀሳቀሰ የነበረውን ፍጡር አልተመለከቱም ነበር። ጊዜው ዞምቢዎች ዓለምን የተቆጣጠሩበት ጊዜ ነው። ይሄ ከተፈጠረም 6 ዓመት ያክል ሊያልፍ ችሏል። ይሁን እንጂ ይህን የሚያክል ጊዜ እነዚህ ሁለት ህጻናት ብቻቸውን በአንድ ቤት ውስጥ ሆነው መትረፋቸው የሚያስገርም ነገር ነበረ። ምክንያቱም በህይወት የቀሩት ሰዎች ቁጥር በጣም ተመናምኖ ነበረ። እናም በዚህ ያክል ጊዜም ብዙ ነገሮች አጋጥሟቸዋል። አንድ ቀን ጠዋት ላይ አንድ መኪና ወደ ቤታቸው አካባቢ ይመጣል። ጂምም የአሻንጉሊት ጠመንጃውን በመያዝ ወደዛ ሰው ጋር ይሄዳል። ያ ሰውም ወዲያውኑ ቤተሰቦች የት ናቸው በማለት ነበር የጠየቀው። ጂምም ምንም አይነት ነገር ሊናገር ባለመቻሉ ምክንያት ይህ ሰው ፈገግ በማለት ተሰናብቶት ከዛ ይሄዳል። በዚያን ቀን ማታ ላይም ጂምና ትንሿ እህቱ በሩንና መስኮቶቹን በትክክል መቆለፋቸውን ይመለከታሉ። ውጭ ላይም የሚገኙት ዞምቢዎች የእነሱ ቤት ቅርብ መሆናቸውን እንመለከታለን። ወደዚህ ቤትም ለመግባት እድላቸውን እየጠበቁ ይገኛሉ። ጠዋት ላይም በሰላም ይነቃሉ። ጂምም የአሻንጉሊት ጠመንጃውን ሲነካካ ስንመለከተው ዝም ብሎ የአሻንጉሊት ጠመንጃ እንዳልሆነ እንገነዘባለን። በቀጣዩ ቀንም ልጆቹ ለመጫወት ወደ ውጭ በወጡበት ጊዜ ላይ ትናንትና መጥቶ የነበረው መኪና በድጋሚ ተመልሶ በዛው መንገድ በኩል ደግሞ ይመጣል። በዚህ ጊዜ ግን ጥንዶቹ እንደ ትናንትናው ጠይቀው ብቻ ሊሄዱ አልፈለጉም። በድጋሚ ቤተሰቦቻቸው የት እንደሆኑ ይጠይቋቸዋል። ጂምም በመዋሸት ቤተሰቦቹ ለነሱ ምግብ ፍለጋ ወደ ከተማ ወጣ እንዳሉ ይናገራል። ቢሆንም በእንደዚህ አይነት ቀላል ውሸት ግን እነሱን ማታለል አይችልም ነበር። ሴቷም ልጆቹ እንዳይፈሩ በማድረግ ከተማው ከዚህ የ2 ሰዓት መንገድ ያክል እንደሆነ ትናገራለች። ስለዚህም ቤተሰቦቻቸው እስከሚመለሱ ድረስ እሱንና እህቱን እንደሚጠብቁለት ቃል ይገቡለትና ይገባሉ። ልጆቹ ቤት ውስጥ እየተዟዟሩ በሚመለከቱበት ሰዓት ላይ በቤት ውስጥ ብዙ የምግብ አቅርቦት እንዳለና የሚሰራ ፍሪጅም እንዳላቸው ይገነዘባሉ። ስለዚህም ከመሄዳቸው በፊት ለጥቂት ጊዜ ያክል እዚህ ለመቆየት ያስባሉ። ጃክ መኪናውን ደብቄ ልምጣ በማለት ተመልሶ ወደ ውጭ ይወጣል። መኪናውንም የሚደብቀውም የሆነ ሊሸሹት የሚፈልጉት ሰው ስለነበር ነበረ። በዛን ቀን ማታ ላይ ጂም ጥንዶቹ ሲያወሩ ያዳምጣል። ይሄ ቤትም በጣም እንደተመቻቸው ነበር ሲያወሩ የነበሩት። ነገር ግን ለደህንነታቸው ስለፈሩ እሱና እህቱ ወደ ሚስጥራዊ ክፍል ውስጥ ይገባሉ። ይህን ያክል ረጅም ጊዜ በህይወት እንዲቆዩ ያደረጋቸው ድብቅ ስፍራ ይሄ ነበር። በቀጣዩ ቀን ጠዋት ላይ ሲነሱ የራሱ ቤት ይመስል ምግብ ሰርቶ የጠበቃቸው ጃክ ነበረ። ጂምም የጥንዶቹ ሁኔታ ምንም አልተመቸውም ነበረ። እናም ባለወቅት መልኩ ሁሉም ነገር ሊያበቃ እንደሚችል ይነግራቸዋል። ማታ ላይም ጂም ጊዜው አሁን እንደሆነ ይጠይቃል። ውሻዋም ካሸተተችው በኋላም የሆነ ምልክት ሰጥቷለች። ጂም ምንም ሳያመነታም እህቱንና ውሻቸውን በሚስጥራዊው ክፍል ውስጥ ያስገባቸዋል። በሳሎን ውስጥ የሚገኙ ጥንዶች ጥሩ ጊዜን አብረው እያሳለፉ ያሉ ይመስላሉ። ነገር ግን ሊመጣባቸው ያለውን ነገር አላወቁም ነበረ። ሴቷ መታጠቢያ ቤት ለመሄድ ትነሳለች። ነገር ግን ወደ ውጭ በምትመለከትበት ሰዓት ላይ በብዛት የሚቆጠሩ ዞምቢዎች መስኮቱን ለመፋቅ እየሞከሩ ነበረ። የሚስባቸው መብራቱ ይሆናል ብላ በማሰብ መብራቱን ታጠፋዋለች። ከዚያም ግን ከኋላዋ የነበረው በር ይከፈታል። ጃክም የሆነ መጥፎ ነገር እንዳለ ነበር ያሰበው። ሽጉጡንም ይዘውም ወደዛ በቀስታ ያመራል። ነገር ግን በቦታው ያገኘው በደም የተሸፈነችውን ፍቅረኛውን ነበረ። ጥንዶቹም ለመጨረሻ ጊዜ ታዩት እስከዚህ ድረስ ጊዜ ብቻ ነበረ። ይህ በእንዲህ እንዳለ ጂምና ትንሿ እህቱ ምንም ነገር እንዳልተፈጠረ ጠዋት ተነስተው መጫወት ደግሞ ይቀጥላሉ። ወደ እነሱ ቤት የገቡ ሰዎችንም በማስወገድ ስራ ይሄ የመጀመሪያ ጊዜያቸው እንዳልሆነ ያሳውቀናል። በዛን ጊዜ ላይ ግን በጫካው ውስጥ አንድ ጸጉራም ሰው ደግሞ ሲሄድ እንመለከተዋለን። ነገር ግን በጫካው ውስጥ የተለያዩ ወጥመዶችን ነበር የተመለከተው። ያንንም በሚከተልበት ጊዜ ላይ የነ ጂም ቪላን ይመለከታል። በድንገትም ትንሿ ልጅ ፊት ለፊቱ ትመጣለች። ምንም ነገር ከማድረጉ በፊትም የተተኮሰበት ማደንዘዣ አንገቱን ያገኘዋል። ይህንንም የተኮሰው ጂም ነበረ። ሰውየውም ከደነዘዘበት በሚነካበት ጊዜ ላይ ጂምም ራሱን አዘጋጅቶ እየጠበቀው ነበረ። ጥያቄዎቹን በሚያቀርብበት ሰዓት ላይ የሰው ስሙ ዳን እንደሆነ ይናገራል። ወታደር ሲሆን እዚህ የተገኘበት ምክንያትም በሰሜን አቅጣጫ ትገኝ የነበረችውን ሚስቱን ፍለጋ እንደሆነ ይናገራል። ጂምን በሚመለከተው ነገር እዚህ ከመጡት ሰዎች ይህ ሰው የተለየ እንደሆነ ይገነዘባል። ዳንንም ወደ ቤት አስገቡት በኋላ ከዚህ በፊት እንደመጡት የእነሱን ምግብም ይሁን መጠለያን አልፈለገም። የሚፈልገው አንድ ነገር ጂም የወሰደበትን መሳሪያውን ብቻ ነበር። ጂምም እንዲስማሙ አንድ ሀሳብን ያመጣል። ይህም የቤቱን መብራት እንዳበራለት ነበረ። ዳንም በዚህ ጊዜ ቤተሰቦቻቸው የት እንደሆኑ ይጠይቀዋል። በዚህ ሰዓትም ጂም ሳይዋሽ ሳይንቲስቱ አባቱ ከጠፋ ረጅም ጊዜ እንደሆነውና የሴኩሪቲ ኤጀንት
የነበረችው እናቱ ደግሞ ወደ አንድ ተልእኮ ሄደች ሲሆን ከጥቂት ጊዜ በኋላ ግን እንደምትመለስ ይነገራል። ዳንም ለቤቱ ብርሃን የሚሰጠው መሮጫ ማሽኑ እንደሆነ ሲገነዘብ ይገረማል። ቢላውም የመብራት ኃይልን የሚያገኘውና ቆጥቦ የሚያስቀምጠው አንድ ሰው በመሮጫ ማሽኑ ላይ ሲሮጥ ነበረ እና ይሄም ያስገርማል። ከደቂቃዎች በኋላ ግን ዞምቢዎች ወደ መስኮቱ ጋር ደግሞ ይመጣሉ። ዳንም ሳያመነታ ወደ ውጪ በመውጣት ዞምቢዎቹን ይገላቸዋል። ከዛም በሚመለስበት ሰዓት ላይ ጂም ለምን እንደገደላቸው ይጠይቀዋል። ምክንያቱም መስታወቱ ጥይት መከላከል የሚችል መስታወት ነበረ። ምንም አይነት ዞምቢዎችም ወደዚህ መግባት አይችሉም ነበረ። ዳንም በዚህን ሰዓት ላይ ልክ እንዳላደረገ ያስባል። ከዚያም በቀጣይ በመሮጫ ማሽኑ ላይ በመውጣት ለቤቱ ብርሃን ማመንጨት ይጀምራል። ሌሊቱ በዚህ መልኩ ያልፈና ዳን ጠዋት ላይ በከባድ ድካም ውስጥ ይገኛል። የጂም እህትም ደጋግማ ወደ እሱ ጋር ለመቅረብ ብትሞክርም በመጨረሻ ግን ላብላብ እንደሚሸት በመናገር ትተው ትሄዳለች። ስለዚህም ዳን ለመታጠብ ወደ ሻወር ቤት ይገባል። ትንሿ ልጅም ጸጉር ማስያዣም ታመጣለታለች። በዚህም ጊዜ ላይም ጂም ከቤቱ ወጥቶ ነበር የነበረው። በየቀኑ ጠዋት ላይ እየወጣ ለዞምቢዎች አስቀምጦ የነበረውን ወጥመድ ይመረምር ነበረ። ብዙም ሳይቆይም አንድ ዞምቢ በወጥመዱ ይያዛል። ጊበንድ እንዳለ ዳን ቁርሱን በልቶ ከጨረሰ በኋላ የጂም እናት ትሰራበት የነበረውን ቦታ ለማጣራት ይወስናል። በጠረጴዛው ላይም ከፎቶ ጎን የመኪና ቁልፍን ያገኛል። በዛ በመደሰትም ወደ መኪና ማስቀመጫው ገብቶ መኪናውን ለማስነሳት ይሞክራል። ቢሆንም ግን መኪና አይሰራም ነበረ። ይህ በእንዲህ እንዳለ በቤቱ ጥግ ላይ የሚገኘው አንድ ክፍል የዳንን ትኩረት ይስባል። የእቃ ማስቀመጫ ክፍል ይሆናል ብሎ በማሰብም ያንን ክፍል ሊከፍት ይወስናል። ቢሆንም ግን ሳይከፍተው በፊት ጂም ወዲያውኑ ያስቆመዋል። ከአንድ በላይ ያክል ጊዜ አንድ ላይ ማሳለፋቸውን ተከትሎ ልጆቹ ዳን የሚያሰጋቸው አይነት ሰው እንዳልሆነ ሊገነዘቡ ችለዋል። ስለዚህም ወደ ምስጢራዊ ክፍላቸው ሳይገቡ በዛው መኝታቸው ላይ ለመተኛት ይወስናሉ። ቢሆንም ግን ባልተለመደ መልኩ ጂም በካቴና እጁን ካልጋው ጋር አስሮ ነበር የሚተኛው። ሌሊት ላይ ዳን ሲነጋ የእግር ዱካ ድምፅን ይሰማል። ከምስቶቱ ሲመለከተም ወደ ውጭ እየወጣ የነበረው ጂም ነበረ። በትላንትናው ዕለት ወደ ያዘው ዞምቢ በማምራት ቀሊሎት ስላልነበረ ምን ማድረግ እንዳለበት ማሰብ ይጀምራል። ቢሆንም ዳንም ወደ እሱ ጋር በመምጣት ግን ምናልባት ዞምቢዋ የጂም እናት ትሆናለች ብሎ በማሰቡ ካለችበት ስቃይ ለማላቀቅ ሲል ሊገላት ይወስናል። ቢሆንም ጂም ግን መሳሪያውን በማንሳት ምንም ነገር እንዳያደርግ ያስቆመዋል። ዳንም በንዴት ተሞልቶ ወደ ቤቱ ይመለሳል። ነገር ግን ትላንትና ተመልክቶት የነበረውን ክፍል ሄዶ በከፈተው ሰዓት ላይ ውስጥ ሊያገኝ የቻለው ነገር ውስጥ የሚገኘውን አንሶላና ተፋፍቆ የነበረውን ግድግዳ ብቻ ነበረ። ይህም ማለት ቦታው ዞምቢዎችን አስረው የሚያስቀምጡበት ቦታ እንደሆነ እንዲገነዘብ አድርጎታል። ይህን መመልከቱም የሆነ ጥርጣሬ እንዲያድርበት ያደርገዋል። ከዚያም ግን ብዙም ሳይቆይ ውጭ ላይ የአንድ መኪና ድምፅ ይሰማል። እነዚህም ሰዎች ሌሎች የተረፉ ሰዎች ሲሆኑ መሳሪያቸውንም ይዘው ቤቱን ይከቡታል። ምንም አይነት መሳሪያ በእጁ ላይ የሌለው ዳን የሚፈጠረውን ለመጠበቅ ይወስናል። ይህ በእንዲህ እንዳለ ከውጭ እየተመለሰ የነበረው ጂም ከሩቁ እነዛን ሰዎች ይመለከታቸዋል። ትንሿ እህቱም አንደኛው ፎቅ ላይ ተደግፋ ቆማ ትገኛለች። አንደኛውም ልክ እሷን ሊመለከታት ባለ ሰዓት ላይ ዳን ድንገት ከኋላ ይመጣና ጉትቶ ወደ ኋላ ይወስዳታል። ጂምም ይህንን ሲመለከት የእረፍት ስሜትም ይሰማዋል። በሮቹና መስኮቶቹ ተዘግተው ስለነበረ እነዚህ ሰዎች ተስፋ በመቁረጥ ከቦታው ሊሄዱ ችለዋል። ከዚህ አጋጣሚ በኋላም ጂም ዳንን የበለጠ ማመን ይጀምራል። ስለዚህም መሳሪያውን ይመልስለታል። ዳንም አሁን ለመሄድ አስቧል። ነገር ግን ደግሞ ላለመሄድም ደግሞ ማመንታት ይጀምራል። ከዚያም በዛን ቀን ሌሊት ላይም ሚስቱ በህልሙ ስትጠራው ይመለከታል። ከዚያም በነቃበት ጊዜ ላይም ዳን ጥሩ ውሳኔን ይወስናል። ይህም ውሳኔው ጂምንና ትንሿ እህቱን ከእሱ ጋር አብረው እንዲጓዙ ማድረግ ነበረ። በዚህ መልኩም የራሱንም እቅድ ማሳካት ይችላል። ሁለቱን ልጆችም ሊጠብቃቸው ይችላል። ጂምም ይህን በመስማቱ ደስተኛ አልነበረ። ሀሳቡም ዳን ትንሽ ጊዜ ከነሱ ጋር እንዲቆየና እናታቸው እስክትመለስ ድረስ እንኳን አብሯቸው እንዲሆን ነበረ። ልክ በዛን ሰዓት ላይ ግን ውጭ ሌላ ድምፅን ይሰማሉ። በትናንትናው ዕለት መጥቶ የነበሩ ሌቦችም ሰዎች ጨምረው ነበር የመጡባቸው። ዲባስ ብሎ ደግሞ ውጭ ላይ የተጫወተች የነበረችውን የጂም ትንሿን እህት አግተው ሊይዟት ችለዋል። ሁለቱም ጠመንጃቸውን እርስ በራስ ከተደቃቀኑ በኋላ ግን ድንገት የተኩስ ድምፅን ይሰማሉ። ሁለቱ ሌቦችም በሌላ ሰው ተተኩሶባቸው ሊሞቱ ችለዋል። ዳንም ትንሿ ልጅ በመያዝም ወደፊት መጓዝ ይጀምራል። ነገር ግን በዚህ መሃል አንደኛው ሌባ የተኩስበትና እንዲወድቅ ያደርገዋል። ሌቦቹ ላይም ከሩቁ ሆና እየተኮሰች የነበረችው የነ ጂም እናት ነበረች። ቢሆንም በዚህ መሃል ላይ ግን ጂም ተተኩሶበት የነበረው ደረቱ መሃል ላይ ነበረ። በዚህ ምክንያትም ራሱን ስቶ ይወድቃል። ከዚያም ግን ከሆነ ጊዜ በኋላ ዳን በንታቢ ይነቃል። በሚያስገርሙ መልኩም ደረቱ ላይ ተተኩሶበት የነበረው ቁስል ሙሉ ለሙሉ ሊፈወስ ችሏል።
ቢሆንም በቀጭኑ በመድገን እንዳይንቀሳቀስ በወጥመዱ እንደተያዘ ይመለከታል። እላይ የነበሩት ጂም እና ቤተሰቡ ከላይ ሆነው ሰላም ይሉታል። ዳንም ግራ በመጋባት መንፈስ ሆኖ ወደ ቤታቸው ይገባል። እናም በዚህ ጊዜ ላይ ከሜለኒ እውነታውን መስማት ይጀምራል። እሷ እንደምታብራራው ከሆነም መደበኛ የሚባሉ ዞምቢዎች ሙሉ ለሙሉ ወደ ዞምቢነት ወይም ወደ እብድነት እንደሚቀየሩና ዋና ፍላጎታቸውም ሰውን መብላት ብቻ ሊሆን እንደሚችል ትነግሯለች። ሌሎቹ ደግሞ በበሽታው ቢጠቁም ነገር ግን ደግሞ ሙሉ ለሙሉ ዞምቢነታቸው አይቆጣጠራቸውም ነበረ። አእምሯቸው በትክክል የሚሰራ ሲሆን ነገር ግን እንደ ዞምቢዎቹ የተጎዳው አካላቸው ራሱን በራሱ የሚጠግን ይሆናል። ነገር ግን እነዚህ ስፔሻል ተጠቂዎች ሌላ መጥፎ ነገር ገቦ ነበራቸው። ይህም ከባድ ጉዳት ሲደርስባቸው ወይም ደግሞ ትልቅ ንዴት በገቡበት ሰዓት ላይ የማይቆጣጠሩት ንዴትና እብደት ውስጥ በመግባት ወደ ዞምቢነት ይቀየራሉ። ሜለኒ የነገረችውን ነገር ከሰማ በኋላ ዳን መደንገጥ ይጀምራል። ምክንያቱም እንደነገረችው ከሆነ እሱ ስፔሻል የዞምቢ ተጠቂ ነው ማለት ነው። ምክንያቱም ያ ባይሆን ኖሮ ዳን ከተተኮሰ ጥይት አይታሽም ነበረ። ምናልባት ይሞታል፣ ምናልባት ደግሞ መደበኛ አይምሮ አልባ ዞምቢ ሆን ነበር። ነገር ግን በትክክለኛ አይምሮ መነሳቱ እንደ ማስረጃ ሊቆጠር ይችላል። ከዚያም ሜለኒ ሌላ አስደንጋጭ እውነታን ደግሞ ተናግረዋለች። ትንሹ ልጇ ጂም ልክ እንደ ዳን ስፔሻል ተጠቂ ሲገለጥም በዛን ቀን ሌሊት ላይ ጥንዶቹን ሊገላቸው የቻለው ከራሱ ጂም ነበረ። የተጠቀመውም ሊቆጣጠርም የማይችለውን ንዴቱን ነበረ። በዚሁ ምክንያት ነበረ። ዳንም ንዴታቸው ተባብሶ ወደ ዞምቢነት የሚቀየሩበትን ጊዜ ሊያውቁበት የሚችሉበት መንገድ ካለ በሚል ይጠይቃታል። ሜለኒም እነሱ ቤት የምትገኘው ውሻ እንደዚህ አይነት ለውጦችን መረዳት እንደምትችልና ምልክት እንደምትሰጥ ትናገራለች። ወደዛ ደረጃም ጂም ከመግባቱ በፊትም ምልክት የሰጠችው እሷ ነበረች። ዳንም በዚያን ጊዜ ላይ በቤቱ ይገኝ የነበረው ያ ሚስጥራዊ ክፍል ጂም ራሱን በማይቆጣጠርበት ጊዜ የሚገባበት ክፍል እንደሆነ ሊገነዘብ ችሏል። ለድንገት ሌላ የመኪና ድምፅን ይሰማሉ። ሜለኒም ልጇን በመያዝ ወደ ውጭ ልታናገራቸው ትወጣለች። የእነዚህም ሰዎች መሪ የነበረውን ባለነጭ ሲሙን ሰውዬ የምታውቀው ትመስላለች። እሱ ከማይፈልገው ሰው ጋርም ልጁ መጥፋቷን ተከትሎ እሷን ፍለጋ ነበር እየዞረ የሚገኘው። ሜለኒም የእነሱን ምልክት በተመለከተችበት ሰዓት በሙሉ እንደምታሳውቀው ትነግረዋለች። ከዚያም እሱም ቡድኑን በመምራት ከዛ ቦታ ይሄዳሉ። በዛን ቀን ማታ ላይ ዳን ስለዚህ ቤት ታሪክ እንድትነግረው ይጠይቃታል። ሜለኒም የናሽናል ሴኩሪቲ ኤጀንሲ ይሄ የዞምቢ በሽታ መምጣቱን ቀድሞውኑ ገምቶ እንደነበረና ለዚህም ጥንቃቄ ለማድረግ ሲል በጫካዎቹ ውስጥ ልክ እንደነዚህ ያሉ በሺ የሚቆጠሩ ቤቶችን ሊገነቡ እንደቻሉ ትናገራለች። የቤትም በጠንካራ ማቴሪያል ነበር የተሰራው። ያ ብቻ ሳይሆን እንደተመለከትነው በራሱ ኃይል ማመንጨት እንዲችል ተደርጎ ነበር የተሰራው። በዚህ መሃል ላይም ዳን መናደድ ይጀምራል። ምክንያቱም ሜለኒ ይህን ነገር ቀድማ መታ ከሆነ ለሌሎቹም ቀድማ ማስጠንቀቅ ስለምትችል ነበር። በዚህ መልኩም የብዙ ሰዎችን ሕይወት ማትረፍ ትችል ነበር። ቢሆንም ሜለኒ ግን ጭንቅላቷን ከመነቅነቅ በተለየ መልኩ ምንም ልታደርገው የቻለችው ነገር አልነበረ። ጂምና ትንሿ እህቱ ሁለቱም ሲወለዱ ጀምሮ የነበረባቸው የልብ ህመም አለባቸው። የነጂም አባትም ሳይንቲስት ሲሆን የዞምቢ ቫይረስን መምታቱን ቀድሞ ካወቁ ሳይንቲስቶች መካከል የሚጠቀስ ነበረ። ጂምም ከ3 ዓመት በላይ በህይወት መቆየት እንደማይችል በተገነዘበበት ጊዜ ላይ አንድ የመጨረሻ ውሳኔን አባቱ ይወሰናል። ይህም ለጂም የዞምቢ ቫይረሱን መውጋት ነበረ። ባላሰበው መልኩም ይህ ወደ ስፔሻል ተጠቂዎች እንዲቀየረው ሊያደርገው ችሏል። በሚያሳዝን መልኩ ግን የጂም ንዴት ጊዜ በመጣበት ጊዜ ላይ ራሱ አባቱን ነክሶት አባቱ ከንክሻው ሳይተርፍ ወደ መደበኛ ዞምቢነት ሊቀየርና ሜለኒ ምንም አይነት ምርጫ አታ እንድትገለው ሊያደርጋት ችሏል። ይህንን ከባድ ታሪክ ከሰማ በኋላ ዳን የሜለኒን ጥንካሬ ያደንቃል። ሁሌም ልጆቿን ለመጠበቅም ማድረግ ያለባትን ነገር በሙሉ ታደርግ ነበረ። ከጊዜያት በኋላ ሜለኒና ልጆቿ ዳን ላይ መተማመን ይጀምራሉ። አንድ ቀን ግን ድንገት ውሻዋ ሁለት ትጮኻለች። ጂምን በሽታው ሊነሳበት እንደሆነ በማወቅ ወደዛ ክፍል እንዲያስገቡት ያደርጋል። ሜለኒም በሩ ከዘጋች በኋላ ከጂም የሚወጡ የነበሩ ከባድ ድምፆችን ትሰማለች። እነዚህን የስቃይ ድምፆችንም በምትሰማበት ጊዜ ነው ሜለኒ ትረበሻለች። ቢሆንም ማድረግ የምትችለው ነገር ቢኖር ልጇ በሰላም እስከሚወጣ ድረስ በሩ ላይ ሆና መጠበቅ ብቻ ነበረ። ዳንም ለሷ ተቀይሮላት በሩ ጋር ሆኖ መጠበቅ ይቀጥላል። ጠዋት ላይ ውጪ ላይ የተጫወተች የነበረችው ትንሿ ልጅ ላይ ትኩረታቸው አልነበረም። በመጨረሻ ስትወድቅ ግን ትንሿ ልጅም የልብ ህመሟ ተነስቶባት ልትወድቅ እንደቻለች ይገነዘባሉ። በዚህ ጊዜ እሷን እንድትድል ሊያስችላት የሚችል የመድኃኒት አቅርቦት ስላልነበራቸው ዳን እንደ ጂም በቫይረሱ እንድትያዝ ለማድረግ ሀሳብን ያመጣል።
ቢሆንም ሜላኒ ግን ይህንን አልተቀበለችም። ጂም ላይ የተፈጠረው ነገርም ታምራዊ ነገር እንደሆነና እሱ ለመትረፍም ከባድ ስቃይን እንዳሳለፈም ትናገራለች። ስለዚህም ትንሿ ልጅ በሰላማዊ መልኩ እንድታርፍ ሊያደርጓት ችለዋል። ጂምም ተሽሮት ከክፍሉ በሚመለስበት ጊዜ ላይም ለመጨረሻ ጊዜ ይሰናበቷታል። ዳን ምንም እንኳን ጂምና ሜላኒ እንዳይሄድ ቢጠይቁትም ነገር ግን የመሄጃ ጊዜው አሁን እንደሆነ በመናገር ሊሄድ ይነሳል። ጉዞም የጠፋችበትን ሚስቱን ለማግኘት ነበረ። ሁለቱ ሰዎችም ከተለያቸው በኋላም ጂምና ሜላኒ የሚገኙበት ቤት በጸጥታ የተሞላ መሆን ይጀምራል። ጂም ከአካባቢ ብዙም ያራቀ ሲሆን ሌሊቱንም ለማሳለፍ ሲል እዛው አካባቢ ቀደም ይላል። ባለነጩ ጺም ሰውና ሰዎቹ በጫካው ውስጥ አንድ ተደብቆ የነበረን መኪና ያገኛሉ። ይህም መኪና የነጃት መኪና ነበረ። ከዚህ በፊት ወደ እነ ጂም ቤት ውስጥ ገብቶ የነበሩት ሁለቱ ጥንዶች ይህ ባለነጭ ጺም ሰውዬ የሚፈልጋቸው ሰዎች ነበሩ። ለዛም ነበር ጃክ ከዚህ በፊት መኪናውን እንደሚደብቅ ተናግሮ መኪናውን ሄዶ የደበቀው። መኪናው ከሚገኝበት አካባቢም በቅርብ ርቀት ላይ ሊገኝ የሚችል አንድና አንድ ቤት የነ ሜላኒ ቤት ብቻ ነበረ። ስለዚህም ይህ ሰው ወደ እነሱ ቤት ሄዶ እነሱን ሊፈትሻቸው ይወስናል። ይህ በእንዲህ እንዳለ በበረዶ ክምር ውስጥ ተኝቶ የነበረው ዳን ድንገት የሰዎችን ድምፅ ይሰማና ይነቃል። ድምፁም በጠፋበት ጊዜ ላይ ተነስቶ ሲመለከት የሰዎቹ የእግር ዱካ ያመራ ነበር ወደ እነ ሜላኒ ቤት እንደሆነ ይገነዘባል። ስለዚህም መጥፎ ነገር እነሱ ላይ እንዳይፈጠር በማሰብ እየሮጠ ወደዛ ቤት መጓዝ ይጀምራል። ከርቀቱ ሆኖ ሲመለከትም ወደዛ ቤት ውስጥ ሰዎቹ ሊገቡ ችለው ነበረ። ባለነጩ ጺም ሰውዬም ሜላኒን ይዟት ስለ ልጁ መገኛ መጠየቅ ይጀምራል። ሰዎቹ በቤት ውስጥ ሲፈትሹ ደግሞ ልጁ ጥላው የነበረውን ዕቃ በቤት ውስጥ ያገኙ ችለው ነበረ። ሜላኒን ስለዚህ ነገር ምንም የምታውቀው ነገር አልነበራትም። በሌላ በኩል ዳን በድብቅ ሆኖ ውጭ የሚገኙትን ጠባቂዎች በመግደል ወደ ቤት ውስጥ ይገባል። በዚያም ጊዜ በኪችን ውስጥ ተደብቆ የነበረውን ጂምን ሊያገኘው ችሏል። ውስጥ ምን ያክል ሰዎች እንዳሉ ከነገረው በኋላ ዳን መሳሪያውን ይዞ ወደዛ መጓዝ ይጀምራል። ሌሎቹ ሳይሰሙም ጠባቂዎቹን መግደል ይጀምራል። ወደ ዋና ሳሎኑ በደረሰበት ጊዜ ላይ ግን መሳሪያቸውን እሱ ላይ ደቅኑበታል። ቢሆንም ቀጣዩ እንቅስቃሴው ግን ሁሉንም የሚያስደነግጥ ነበረ። ይህም በራሱ ቢላ የራሱን አንገት መቁረጡ ነበረ። እነዚያ ሰዎችም ባደረገው ነገር መደንገጥና መገረም ይጀምራሉ። ቢሆንም ሜላኒ ግን ሊያደርግ የፈለገው ነገር ገብቷት ስለነበረ ጂምን ይዘው ከሳሎኑ ውስጥ ይወጣሉ። በደቂቃዎቹም ዳን ይሻለውና በኃይል ተሞልቶ ውስጥ የነበሩትም ይጨርሳቸዋል። በዚህ ጊዜ ሜላኒ ሰዎቹን አልፎ እነሱ ላይ ጥቃት እንዳያደርስ ልታስረው አልቻለችም ነበረ። ስለዚህም ከልጇ ጋር በመሆን ከቤቱ ትወጣለች። የዳን ድምፅም ሌሎች ዞምቢዎችን ወደ ቦታው እንዲመጡ የሚጠራ ነበረ። በቀጣዩ ቀን ጠዋት ላይም ዳን በነቃበት ጊዜ ላይ ቤቱ ወደዛ ገብተው በነበሩት ዞምቢዎች ምክንያት እንደተመሰቃቀለ ይመለከታል። በጠረጴዛው ላይም አንድ ደብዳቤ ከሜላኒ ተጽፎለት ነበረ። ይህም እሷና ጂም ወደ ሰሜን አቅጣጫ እንደተጓዙ የሚናገር ነበረ። ምናልባት እድላቸው ከሆነም አንድ ቀን እንደሚገናኙም ተስፋ አላት። ዳንም ከመሄዱ በፊት ጂም ይወድ የነበረውን አሻንጉሊት በቦርሳው ይዛል። ከዚያም ወደ ሰሜንም እሱም ጉዞውን ይጀምራል።